ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይችላችሁ የመጣው የአማርኛ ፊደላትን ከዘ እስከ ጰ ያሉ ፊደላትን ጽፌ ይችላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ደብተር እስክሪብቶ ይዛችሁ እኔ ጋር እያነበባችሁ እየጻፋችሁ ተከታተሉ ማለት ነው። ፊደላቶች እንግዲህ አብዛኛችሁ ተማሪዎች ፊደላትን ከዚህ ጋር ከአንድ ባንድ ካነበባችሁና ከጻፋችሁ ቃላት ወደ መጪው ቃላት ምስረታ ስንገባና ስም ለመጻፍ ስንገባ ምንም የሚከብዳችሁ ነገር አይኖርም። ዋናው ትኩረት ማድረግ ያለባችሁ እዚህ የአማርኛ ፊደላት የምንላቸው እንግዲህ ባለፈው ቪዲዮ ሰርቻለሁ። ከ34 ፊደላት አሉ ብያችኋለሁ። በእነዛ ውስጥ የተለያዩ ፊደላቶችን ቃላቶችን እያወጣን እየጻፍን እያገጣጠምን ስንጽፍ እነዛ ስምም ወይም ደግሞ ሌላ ትርጉም ያለው ቃል ይመሰርቱና ማለት ነው። ስለዚህ ተማሪዎች እዚህ ጋር በተለይ ጀማሪ ተማሪዎች በተለይ እዚህ ጋር አንድ ባንድ ፊደሎችን ጥሪት አድርጋችሁ ከሄዳችሁ ነገ ምንም ሊከብዳችሁም አይችልም። ማንበብ መጻፍ በቶሎ ትጽፋላችሁ ማለት ነው። በደንብ አድርጋችሁ ዛሬ እጃቸው የመጣውን ፊደላትን ደግሞ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ከኔ ጋር ተከታተሉ። አንድ ባንድ አነብላችኋለሁ። ኦኬ አሁን ወደ ትምህርታችን እንግዲህ እዚህ ጋር ማሳያችሁ እነዚህ የምታዩዋቸው የአማርኛ ፊደል ዘ፣ ዠ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ እነዚህ ፊደላቶች የማሳያችሁ እነዚህ የአማርኛ ፊደል የመጀመሪያዎቹ ናቸው። እነዚህ የምታዩዋቸው ማለት ነው። እዛውን ያነበብኩላችሁ የመጀመሪያ ፊደላት ናቸው። በእነዚህ መካከል በእያንዳንዳችሁ ሰባት ቤተሰቦች አሏቸው ብያቸዋለሁ ባለፈው ቪዲዮዬም። ዛሬም እንደዚሁ የምነግራችሁ ሰባት ቤተሰቦች አሏቸው። ከ34 ፊደላት ውስጥ ሁለተኛ ድምጽና ሶስተኛ ድምጽ አምስተኛ ድምጽ የምንላቸው ሀገራቸው ላይም ደግሞ ከጎናቸው ላይ የተለያየ ቅጽያ ያለባቸው ናቸው ማለት ነው። ለምሳሌ ሁለተኛ ድምጽ የምንላቸው እዚህ ጋር እንደማሳያችሁ ሁለተኛ ድምጽ የምንላቸው ቅጥል አለባቸው ከጎናቸው ላይ ቅጥል። ሶስተኛ ድምጽ የምንላቸው ደግሞ ከእግራቸው ላይ ምንድናቸው? ሸፋፋ ናቸው። ጠቅላላ እግራቸው የጦረ ነው። እግራቸው የተጣመረ ነው ማለት ነው። አምስተኛ ፊደላት የምንላቸው ደግሞ እዚህ ጋር እንደምታዩቸው ባለፈው ቪዲዮ ማሳይቻችኋለሁ። እግራቸው ላይ ምንድናቸው ብያችኋለሁ። ቀለበት የታሰረባቸው ፊደላት ናቸው ማለት ነው። አሁን አንድ ባንድ አነብላችኋለሁ። በደንብ አድርጋችሁ ተከታተሉ። ዘ፣ ዠ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ደግሞአለሁ አንዴ ዘ፣ ዙ፣ ዚ፣ ዛ፣ ዞ። ኦኬ ወደ ቀጣዩዋ ፊደል ስንሄድ እንግዲህ እቺ ደግሞ ዠ እንላታለን። ዠ፣ ዡ፣ ዢ፣ ዣ፣ ዦ ደግሞአለሁ አንዴ ዠ፣ ዡ፣ ዢ፣ ዣ፣ ዦ። ኦኬ እዚህ ጋር እንደማሳያችሁ እንግዲህ ሁለተኛ ድምጾች የምንላቸው ምንድናቸው ብያቸዋለሁ። ከጎናቸው ላይ ቅጥያ ያለባቸው ብያቸዋለሁ። ሶስተኛ ድምጽ ደግሞ እግራቸው የዞረ ነው የጦረ ነው ማለት ነው። አምስተኛ ፊደል ቀለበት አላቸው ብያቸዋለሁ። ኦኬ ወደ ቀጣዩ ፊደል ስንሄድ ደ እንላታለን። እቺ ደግሞ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ
ደግሞአለሁ አንዴ ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ። ኦኬ ወደ ቀጣዩ ፊደል ስንሄድ እንግዲህ እዚህ ጋር ደግሞ ማሳየው ጀ እንላታለን። ጀ ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ። አንዴ ደግምላችኋለሁ። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና እዚህ ጋር ደግሞ ማሳየሽ ገ እንላታለን። ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ። እደግመዋለሁ አንዴ ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ። ኦኬ ወደ ቀጣዩ ፊደል ስንሄድ እንግዲህ እዚህ ጋር ደግሞ ማሳያችሁ ጠ እንላታለን። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። አንዴ ደግምላችኋለሁ። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። ኦኬ አንዴ ደግምላችኋለሁ። እዚህ ጋር ቺኛዋን ፊደል ደግሞ ጨ እንላታለን። ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ። ኦኬ ደግመዋለሁ። ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ። ኦኬ ወደ ቀጣዩ ፊደል ስንሄድ እንግዲህ እቺ ጸ እንላታለን። ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። እደግማለሁ። ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። ኦኬ በጣም አሪፍ። እንግዲህ እንደነገርኳችሁ ያው ሁለተኛ ድምጽ ቅጽያ እንዳለባቸው ጎናቸው ላይ ነግሬያቸዋለሁ። ሶስተኛ ድምጽ የምንላቸው ደግሞ እግራቸው ሸፋፋ እንደሆነ ነግሬያቸዋለሁ። አምስተኛ ድምጽ የምንላቸው እግራቸው ላይ ቀለበት እንዳለባቸው ነግሬያቸዋለሁ ማለት ነው። ለዛሬ ቪዲዮ ይዤላችሁ ይሄን ነበረ የተመለስኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።